የአውሮፓና የትራምፕ ወዳጅነት የተበጠሰ ይመስላል። ዛሬም ግሪንላንድን ጠቀልላለሁ የሚለው የሰውየው ትልም ለማክሮንም ለኬር ስታርመርም የሚዋጥ አልሆነም። ኦላፍ ሹልዝም በዚህ ሐሳባቸው ክፉኛ ተቃውሞን ሲያቀርቡባቸው ተደምጧል። ያ 100 ዓመታትን የተሻገረ በአንደኛውም በሁለተኛውም የዓለም ጦርነት ያልተበጠሰ መጋመድ አሁን ላይ የሚቀጥል አይመስልም። የዴንማርኳ ጠቅላይ ሚኒስትር ሜት ፍሬድሪክሰን አውሮፓን ማስገደድ አይቻልም ሲሉ ለፕሬዚዳንት ዶናልድ ትራምፕ የግሪንላንድን ጉዳይ እጠቀልለዋለሁ ለሚል ዛቻ ምላሽ በሰጡበት ሂደት በእርግጥም አውሮፓና አሜሪካ መቆራረጣቸውን ቁልጭ አድርጎ ያሳየ ሁነታም ሆኗል። ትራምፕ አሜሪካ ግሪንላንድን ለመጠቅለል የምታደርገውን ሙከራ የሚያሰናክሉ ከሆነ 8 የአውሮፓ ሀገራት ላይም ታሪፍ እንደሚጥሉባቸው መዛታቸውን ተከትሎ ሁሉም የብራሰልስ ተቀማጮች አስቸኳይ ስብሰባን ጠርተዋል። ትራምፕ ከፊል ራስ ገዝ የሆነችው የዴንማርክ ግዛት ግሪንላንድን እንደሚጠቀልሉ መግለጻቸውን ተከትሎ እቅዳቸውን የማይቀበሉ ሀገራት ላይ ታሪፍ እንደሚጥሉ ማስታወቃቸውም በአውሮፓ የተለያየ ውዝግብን አስከትሏል። በእርግጥም የሰውየው ደጋፊና ቀኝ እንደሆኑ የሚነገርላቸው ቪክቶር ኦርባን በአውሮፓ የትራምፕን የበላይነት ማየት የሚፈልጉ ቢሆኑም በምዕራቡ በኩል ያሉት ግን ይህንን የሚፈቅዱ አይደሉም። ታሪፍ ይጣልባቸዋል የተባሉ 8 ሀገራትም በጋራ ባወጡት መግለጫ የትራምፕ እቅድ እጅጉኑ አደገኛ አካሄድ ነው ሲሉ ኮንነውታል። ባለፉት 100 ዓመታት በአሜሪካ የፕሬዚዳንቶች ታሪክ ከአውሮፓ ጋር ሰጣ ገባ ውስጥ ከገቡ ፕሬዚዳንቶች የመጀመሪያው የሚያደርጋቸው ዶናልድ ትራምፕ አሁንም ነገሬን የማይቀበሉ ካሉ ሁሉንም እቋጨዋለሁ እያሉ ነው። የሰሜን አትላንቲክ የጦር ቃል ኪዳን የሆነው ኔቶ አባል ሀገራት የአርክቲክን ደህንነት ለመጠበቅ ቁርጠኛ ነን ሲሉም አቋማቸውን ገልጸዋል። የአሜሪካ አጋር የሆኑት ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ኔዘርላንድ፣ ኖርዌይ፣ ስዊድንና ዩናይትድ ኪንግደም በጋራ በወጡት መግለጫ ባሻገር የዴንማርኳ ጠቅላይ ሚኒስትር በተናጠልም ባስተላለፉት መልእክት የትራምፕን እቅድ አጥብቀው አውግዘዋል። በፌስቡክ ገጻቸው ባሰፈሩት ጽሑፍም ግጭት የፈለግነው እኛ አይደለም፣ እኛ ትብብር ነው የምንሻው። የተቀረው አውሮፓ ስለደገፈን ደስተኛ ነን። አውሮፓን ማስገደድ አይቻልም ሲሉም ተደምጠዋል። የአውሮፓ ህብረት አምባሳደሮች የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአውሮፓ አጋሮች ላይ ሊጥሉ ያሰቡትን የታሪፍ እቅድ እንዲተው ለማሳመን የሚደረጉትን ጥረት ለማጠናከርም ስምምነት ላይ መድረሳቸውን ገልጸዋል። ታሪፉ ተግባራዊ የሚሆን ከሆነ ህብረቱ ያጸፋ እርምጃ ለመውሰድ እየተዘጋጁ መሆኑንም እንደተናገሩ እየተገለጸ ነው። የዴንማርክ ግሪንላንድና የአሜሪካ ባለስልጣናት ከሳምንታት በፊት ያደረጉት ውይይት ያለ ስምምነት ከተበተነ በኋላ በርካታ የአውሮፓ ሀገራትም ድጋፋቸውንና አለንላችሁ ባይልነታቸውን ለዴንማርክና ለግሪንላንድ እያሳዩ ነው። ወታደሮቻቸውንም በአርክቲክ ቀጠና ወደምትገኘው ራስ ገዝ ግዛት እየላኩ ይገኛሉ። ዴንማርክ በግሪንላንድ የሚገኙ ወታደሮቿን ቁጥር እንደምታሳድግ ያሳወቀችው ቀደም ከአሜሪካ ባለስልጣናት ጋር ውይይት ከመደረጉ በፊትም ነበር። ፈረንሳይ፣ ጀርመን፣ ዩናይትድ ኪንግደም፣ ኖርዌይ፣ ስዊድንና ኔዘርላንድም ውስን ቁጥር ያላቸው ወታደሮችን ልከዋል ወይም ለመላክ ዝግጁ መሆናቸውን አስታውቀዋል። አሁን ወዳጅነት ጠፍቶ ጠላትነት በገነገነበት በዚህ ዓለም ታዲያ ትራምፕ ከማን ጋር ሊወዳጁ ነው የሚለው ጥያቄ በብዙሃን እየተነሳ ነው። የሩሲያና ዩክሬንን ጦርነት አስታከው ዘለንስኪንም ወቅሰው ፑቲንንም አለውልህ በማለት ለዓመታት ሀገራቸው ከአውሮፓ ጋር የመሰረተችውን የትብብር ግድግዳ ማፈራረስ የጀመሩት ፕሬዚዳንቱ አሁን ደግሞ ማን ይነካናል እያሉ ነው። እኔ መጠቅለል ከፈለኩኝ ግሪንላንድን በአንድ ቀን መጠቅለል እችላለሁ፣ ማንንም ማማከር ደግሞ አይጠበቅብኝምም ሲሉ ነው የተደመጡት። የወታደሮች እንቅስቃሴ በአውሮፓ ሀገራት መካከል አንድነት መኖርን ለማሳየትና
የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የግሪንላንድ ደህንነትን መጠበቅ ስለሚችል አሜሪካ ግዛቲቱን መጠቅለል እንደማያስፈልጋት ለፕሬዚዳንት ዶናልድ ትራምፕ መልእክት ለማስተላለፍ ያለመ እንደሆነ እየተገለጸ ነው። አሶሺየትድ ፕሬስ በዘገባው የመጀመሪያ የፈረንሳይ ወታደራዊ ልዑካን በጉዞ ላይ መሆናቸውን ሲገልጹ ኢማኑኤል ማክሮንንም ጠቅሶ ገልጿል። ወደ ግሪንላንድ ዋና ከተማ ኑክ ለወታደራዊ ልምምድ 15 ወታደሮች መጓዛቸውንም የፈረንሳይ ባለስልጣናት አስታውቋል። ጀርመን 13 አባላት ያሉት ቡድን ለወታደራዊ ቅኝት እንደምትልክ የአገሪቱ መከላከያ ሚኒስቴርም ይፋ አድርጓል። ጀርመን በግሪንላንድ የሚሰፍረው የአውሮፓ ተልዕኮ ከሩሲያና ከቻይና የሚኖር ስጋትን ለመመከትም ያለመ እንደሚሆን አስታውቃለች። ይህ ከወዳጅነት ወደ ጠላትነት የተቀየረው የአውሮፓ ሀገራትና የአሜሪካ ውዝግብ መቋጫው ምን ይሆን የሚለው ግን በርካቶችን የሚያጓጓ ሆኗል። ፕሬዚዳንት ትራምፕ ግን በሰሞኑ መግለጫቸው አሜሪካ ግሪንላንድን እንድትገዛ እስካልተፈቀደላት ድረስ ከአውሮፓውያኑ የካቲት 1 ጀምሮ በአውሮፓ ህብረት አባላት በሆኑ ሀገራት ላይ ተከታታይ የታሪፍ ጭማሪዎችን እንደሚያደርጉም ዝተዋል። የታሪፍ ጭማሪም ይደረግባቸዋል የተባሉ ሀገራት የምንጊዜም ወዳጃቸው ፈረንሳይና ጀርመንን የጨመረ መሆኑ ደግሞ በእርግጥም የዶናልድ ትራምፕ አወዛጋቢ ፖሊሲ ለማንም የማይመለስ እንደሆነ ማሳያ ተደርጓል። የህብረቱ መሪዎችም አሜሪካ ላይ እርምጃ ለመውሰድ ምን አይነት አማራጮች እንዳላቸው ለመወያየት ለመጪው ሐሙስ አስቸኳይ ስብሰባን ጠርተዋል። ከቀረቡት አማራጮች አንዱ ወደ አውሮፓ በሚገባውና 107.7 ቢሊዮን ዶላር ዋጋ እንዳላቸው በሚገመቱ የአሜሪካ ምርቶች ላይ ታሪፎችን መጣል ነው። እስካሁን ድረስ ጥቅም ላይ ውሎ የማያውቀው አውሮፓ ህብረት የጸረ ማስገደድ እርምጃ ወይም አንቲ ኮሪዥን ኢንስትሩመንትም በሌላ አማራጭነት ቀርቧል። ይህ እርምጃ አሜሪካ በአውሮፓ ህብረት ውስጥ ትርፍ በምታገኝባቸው የዲጂታል አገልግሎቶች፣ የኢንቨስትመንት፣ የባንክ ስራዎች ወይም የንግድ አገልግሎቶች ላይም ገደብ የሚጥል ስለመሆኑ እየተነገረ ነው። እንደ ሮይተርስ ዘገባ ደግሞ አሁን ባለው ሁኔታ ከዚህ ይልቅ ታሪፎችን መጣል ሰፊ ድጋፍ ያለው አማራጭ እንደሆነ የአውሮፓ ህብረት ምንጮች እየገለጹ ይገኛሉ። ትራምፕ አሻፈረኝ ባሉትና ከቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ እስር በኋላ ሌላ አዲስ የማነጣጠሪያ መንገድን የፈለጉለት የግሪንላንድ ጉዳይም በርካቶችን እያወዛገበ ይገኛል። ያቺ በዲሞክራሲ ዓለም ራሴን ቀርጫለሁ የምትል ሀገርን የሚያስተዳድሩ መሪ እንዴት በእንዲህ ያለ ፍጹም አምባገነንነት መድረክ ውስጥ ሊታዩ ቻሉ የሚለውም የብዙዎች ጥያቄ እንደሆነ ቀጥሏል። ዶናልድ ትራምፕ ግን ያልኩትን ከማድረግ የሚመልሰኝ የለምና ግሪንላንድን ጠቀልላታለሁ እያሉ ነው።